መስራት የማያውቁ አንዳንድ መስሪያ ቤት ያለው አጉል ስራ ይጨርስ የለም ወይ ጫማና ጨጓራ ሮሮ ጉዳየው ዘንድሮ በዝቶብኝ ቀጠሮ ወይ 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 ሮሮ ጉዳየው ዘንድሮ በዝቶብኝ ቀጠሮ ወይ 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 እነ ከሌ ቢሮ ባጭሩ በልኩ እኔን የገጠመኝ እንዲህ ነው ታሪኩ። ሰኞ ጉዳይ ኖሮኝ ቤር ከቢሯቸው ጸሐፊ ዋለችኝ ስብሰባ ላይ ናቸው። ማክሰኞ እንድመለስ ስለቀጠረችኝ ማክሰኞን ብመለስ አልገቡም አለችኝ። ብዙ በንገላታ ተስፋም አልቆረጥኩም እሮብ ዕለትም ሄጄ አሟቸው አልመጡም። አንዳንድ ቦታ ወገን ተንገላታ አንዳንድስ ቢሮ ያለው በዝሮሮ ሐሙስ ዕለትም ሄጄ ይገኛሉ ብዬ አሁን ወጡ ተባልኩ እኚሁ ሰውዬ። እንዲህ ሰው ሲጉላላ ያሳዝናል ብቻ እጅ ላይ አረጀ የኔ ማመልከቻ ሮሮ ጉዳየው ዘንድሮ በዝቶብኝ ቀጠሮ ወይ ወይ ጉዳየው ዘንድሮ በዝቶብኝ ቀጠሮ። ዓርብ ዕለት ብመጣ ጸሎት እያረኩኝ አስቸኳይ ስብሰባ ገብተዋል ተባልኩኝ። ስብሰባ ሳይገቡ ሳይወጡ ሳይዞሩ አረ መቼ የሆነ ስራ የሚሰሩ የኔ ጣይ ደርሰሃል ገና አንተም አስተካክል እውነት ነው የምልህ። አንዳንድ መስሪያ ቤት ዋናው ስራ አስኪያጅ ቢሮ አይመቸውም ውስኪ ቤት ነው እንጂ እና ታዲያ እዚህ ልስጣቸው እንዴ? እንትና መስሪያ ቤት በደንብ ይታወቃል በእጅ ካልተኬደ በእግር መቼ ይገባል። ሮሮ ጉዳየው ዘንድሮ በዝቶብኝ ቀጠሮ ወይ 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 መቼም በየቦታው ብዙ ሰዎች አሉ ጉቦን እያጥላሉ ጉቦን የሚበሉ ቀንና